የመጨረሻው ዘመን ጦርነት። የእግዚአብሔርን ቃል እንዲናገር የተመረጠው ካህንና ነቢይ ሕዝቅኤል መጨረሻው ስለሚመጣው ጦርነት ሲናገር እስራኤልን በህብረት የሚያጠቁ ሀገራት ሩሲያ፣ ኢራን፣ ኢትዮጵያ፣ ሱዳን እና ሊቢያ አንድ ላይ በመሆን እስራኤልን ያጠቃሉ። በዘመናችን እየሆነ ያለውን ነገር መረዳትና ይህም በትንቢተ ሕዝቅኤል ምዕራፍ 38 ላይ ከተጠቀሱት ነገሮች ጋር በጣም ተመሳሳይ መሆኑን ማስተዋሉ ብልህነት ነው። በምዕራፍ 38 ቁጥር 5 ላይ ደግሞ እዚህ የሩሲያ እና የኢራን ጥምረት ጋር የሚሰለፉ ሌሎች ሀገሮችን እናያለን። በዚህም ጥቅስ ላይ ኢትዮጵያ ትገኛለች። ኢትዮጵያን በመቀላቀል ሱዳን እና ሊቢያ ሲገኙ በቀደሙት የመጽሐፍ ቅዱስ ትርጉሞች ላይ ኢትዮጵያን ኮሽ፣ ሊቢያን ፑት በመባል ይጠቀሳሉ። በቁጥር 6 ላይ ደግሞ ጋሜሮን እና ቴርግማን ከነርሱ ጋር እንደሚቀላቀሉ እናያለን። አሜሪካ በመጽሐፍ ቅዱስ ትንቢት ውስጥ በግልጽ አልተጠቀሰችም። አንዳንድ ምሁራን እነዚህ ሁሉ ክስተቶች መፈጸም የሚጀምሩት በቤተ ክርስቲያን መነጠቅ ወይም ራፕቸር አካባቢ እንደሆነ ያምናሉ። ምናልባትም አሜሪካ በትንቢት ውስጥ ያልተጠቀሰችው በዚሁ ምክንያት ሊሆን ይችላል ሲሉ፣ አንዳንዶች አሜሪካ የዓለም ሀያል መንግስትነቷን ሊያከትም ወይም አቅሟ ሊዳከም ይችላል፣ በዚህም ምክንያት በትንቢት ውስጥ ጎልታ አልታየችም። በዚህ ዘመቻ ውስጥ ያልተጠቀሱ ሌሎች ሀገሮችም አሉ። ግብፅ፣ ዮርዳኖስ እና ሶሪያ አልተጠሩም። ይህም ምናልባት ግብፅ ከ1979 ጀምሮ ከእስራኤል ጋር የሰላም ስምምነት ስላላት ሊሆን ይችላል ይባላል። ይህንን ስላደረጉም የአረብ ሊግ ግብፅን ከማህበራቸው እንዳስወጧት እናስታውሳለን። ያው ከ10 ዓመት በኋላም በድጋሚ ቢያስገቧትም ዮርዳኖስም በ1994 ጀምሮ ሰላም ስምምነት ስላላት እስራኤልን ማጥቃት አልወደዱም። ሶሪያ ከትዕይንቱ ውጭ ልትሆን የምትችለው በኢሳይያስ 17 ቁጥር 1 እስከ 4 ላይ በተነገረው ትንቢት መሰረት አቅም ስለማይኖራት ነው። ኢሳይያስ ደማስቆ የፍርስራሽ ክምር የምትሆንበትን ቀን ተንብዮአል። ሳዑዲ አረቢያ፣ እንግሊዝ፣ ምናልባትም አሜሪካ ጭምር እነዚህ አገሮች ለምን በእስራኤል ላይ እንደሚዘምቱ ይጠይቃሉ። ነገር ግን ማናቸውም አገር ለእስራኤል እርዳታ አይቆሙም ከአንድ አካል በስተቀር፣ እርሱም ጌታ እግዚአብሔር ነው። መዝሙር 121 ቁጥር 4 እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እውነቱ ግን እስራኤልን የሚከላከልላት ጌታ ስለሆነ የእርዳታ እጆችን ከማንኛውም አገር አትፈልግም። ጌታ ስለ ስሙና ስለ ክብሩ ሲል ይነሳል፣ ሕዝቡንም ይከላከልላቸዋል። ይህ ሁሉ በነገሮች ፍጻሜ በአርማጌዶን ጦርነት ላይ ያበቃል። በሕዝቅኤል 38 ከቁጥር 18 እስከ 23 ባለው መጨረሻ ላይና ጎግንና በእነዚህ ሀገሮች ላይ የሚመጣውን የእግዚአብሔር ፍርድ የሚገልጽ ነገር እናገኛለን። ስለ አርማጌዶን ተጠቅሶ በሚገኝበት ብቸኛ ስፍራ በራእይ 16 ካለው ቃል ጋርና የሕዝቅኤል 38 ከቁጥር 18 እስከ 23 ስናነጻጽር ተመሳሳይነትን እናያለን። ሕዝቅኤል 38 ከ18 እስከ 23 በዚያም ቀን ጎግ በእስራኤል ምድር ላይ በወጣ ቀን ቁጣዬ በፊቴ ይነሳል ይላል ጌታ እግዚአብሔር። በቅንዓቴና በቁጣዬ እሳት ተናግሬያለሁና በዚያ ቀን በእስራኤል ምድር ታላቅ መናወጥ ይናወጣል። የባሕር ዓሣዎችና የሰማይ ወፎች፣ የምድር አራዊትና በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድርም ላይ የሚኖሩ ሰዎች ሁሉ ከፊቴ ይንቀጠቀጣሉ። ተራሮችም ይፈረካከሳሉ፣ ገደሎችም ይወድቃሉ፣ ቅጥሮችም ሁሉ ወደ ምድር ይወድቃሉ። በምድር ሁሉ ላይ ሰይፍን እጠራበታለሁ ይላል ጌታ እግዚአብሔር። የሰው ሁሉ ሰይፍ በወንድሙ ላይ ይሆናል፣ በቸነፈርና በደም እፈርድበታለሁ። እኔም የጎርፍ ዝናብና የበረዶ ድንጋይ፣ እሳትና ዲን በእርሱና በጭፍሮቹ ከእርሱም ባለ በብዙ አሕዛብ ላይ አዘንባለሁ። በብዙ አሕዛብም ፊት ራሴን አከብራለሁ ቀድስማለሁ። እኔም እግዚአብሔር እንደሆኑ ያውቃሉ። በአጠቃላይ መጽሐፍ ቅዱስ ውስጥ ስለ አርማጌዶን የተጠቀሰበት ብቸኛው ስፍራ ራእይ 16:16 ሲሆን ይህም ሕዝቅኤል ላይ ከተጠቀሰው ጋር ሲነጻጸር ከአርማጌዶን በፊት ያሉት ጥቅሶች እንደሚነግሩን ከምስራቅ የሚመጡ ነገስታት በሕዝቅኤል 38 ላይ ከተጠቀሱት አገሮች ጋር በመተባበር በእስራኤል ላይ ይዘምታሉ።
ይህም ሲባል ቻይና፣ ጃፓን፣ ኮሪያ፣ ፓኪስታን፣ አፍጋኒስታን፣ ህንድና አጠቃላይ የፓሲፊክ ቀጠና ሀገሮች ከሌሎች ጋር በመሆን በእስራኤል ላይ ይተባበራሉ ማለት ነው። በሕዝቅኤል 38 ላይ የተጠቀሰው ጦርነት በመከራው ዘመን መጀመሪያ ላይ ተከስቶ የምስራቅ ነገስታት በሚቀላቀሉበት በአርማጌዶን ጦርነት እንደሚደመደም እናያለን። በራእይ 16 ቁጥር 16 ላይ በዕብራይስጥ አርማጌዶን ወደሚባለው ስፍራ ሰበሰቧቸው ይላል። ሰባተኛው መልአክ ጽዋውን ሲያፈስም ተፈጽሟል የሚል ታላቅ ድምፅ ወጣ። እዚህ ጋር በሕዝቅኤል 38 የተጠቀሰው አይነት ተመሳሳይነት እናያለን። እርሱም ሰው በምድር ላይ ከተፈጠረ ጀምሮ ሆኖ የማያውቅ ታላቅ የመሬት መንቀጥቀጥ ነው። ታላቂቱ ከተማ በሶስት ተከፈለች፣ ደሴቶች ሸሹ፣ ተራሮችም አልተገኙም። ይህም በሕዝቅኤል 38 ላይ ከተጠቀሰው ጋር አንድ ነው። እንዲሁም ከሰማይ በሰዎች ላይ የወረደው የበረዶ ድንጋይ ክብደት 1 መክሊት 45 ኪሎ ነበር። ይህም በሕዝቅኤል ላይ ተጠቅሷል። ሕዝቅኤል ስለ ታላቅ የመሬት መንቀጥቀጥ፣ ስለ እግዚአብሔር ቁጣ፣ ስለ ቸነፈር ይናገራል። በሕዝቅኤል 38 ላይ ያለው ወታደራዊ ዘመቻ በአርማጌዶን ጦርነት የሚፈጸም ነው። የት ነው የቤተ ክርስቲያን ተስፋ ያለው? በራእይ ምዕራፍ 19 ላይ ሲገኝ ጌታ ተመልሶ ይመጣል፣ በእርሱና በእስራኤል ላይ የመጡትንም አሕዛብ ሁሉ ይመታቸዋል። ራእይ 19:11 ዮሐንስ ሲጽፍ ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥቁር ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች፣ ያው ቤተ ክርስቲያን ማለት ነው፣ ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣውን ወይን መጥመቂያን ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው። ይህም ሕዝቅኤል 38 ላይ እንዳለው ነው። ጌታ ተመልሶ ይመጣል፣ ይህንም ጦርነት ያቆማል። እንዲሁም ሁሉም እንዲያየው ኃይሉንና ክብሩን ይገልጣል። የሕዝቅኤል 38 ፍጻሜውም ይሄው ነው። ሕዝቅኤል 38 ቁጥር 23 ሲገባደድ እንዲህ ይላል፣ ታላቅም እሆናለሁ፣ እቀድስም አለሁ፣ በብዙ አሕዛብም ዓይን የታወቅሁ እሆናለሁ፣ እኔም እግዚአብሔር እንደሆነው ያውቃሉ። በመላው መጽሐፍ ቅዱስ ውስጥ የእግዚአብሔር ዋና ዓላማ ሰዎች እርሱን እንዲያውቁት ነው። አንዳንድ ጊዜ ደግሞ ትኩረታችንን ለማግኘት ራሱን በአስፈሪና በከባድ መንገዶች ይገልጣል። አሕዛብ እግዚአብሔርን በሙሉ ኃይላቸው በሚቃወሙበት ጊዜ እግዚአብሔር ከሚቃወሙት በላይ የሆነውን ታላቅ ኃይሉንና ብርታቱን ያሳያል። በመጨረሻም ክርስቶስ በሉቃስ 21:28 ላይ ሲናገር ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ